መድረኩን ከመጀመራችን በፊት በጎፋ ዞን እንደዚሁም ደግሞ በሳውላ ከተማ ከመደመር እሳቤ አንፃር እንደዚሁም ደግሞ ከመደመር መንግስት ስትራቴጂም አንፃር እየተሰሩ ያሉ ስራዎች ምንድናቸው? ፓርቲ ያስቀመጣቸው ግቦችና ተልእኮች በምን ያህል ደረጃ እየተፈጸሙ ናቸው የሚለውን ከሌላ አካባቢ የመጡ አመራሮች እንዲያዩት ልምድ እንዲቀስሙ እንደዚሁም ደግሞ በጋራ በመድረኩ በመገናኘበት ጊዜ ደግሞ የራሳቸውንም ተሞክሮ እንዲያቀርቡ ጭምር ታስቦ የተዘጋጀ የመስክ ጉብኝት ነው። በዚህ ረገድ ያው በክረምት በበጎ ፈቃድ አገልግሎት ከሚሰሩ ስራዎች አንዱ እና ዋነኛው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ ልማት ነው። ይህን የአረንጓዴ አሻራ ልማት ክልላችን በጣም በስፋት እያስከደ ያለበት ሁኔታ አለ። ጎፋ ዞን እንደ ሳውላ ከተማም በዚህ ረገድ ግንባር ቀደም የሆኑ ስራዎችን እየሰሩ ያሉ መዋቅሮች ናቸው። ጎፋ ዞን በእህል አምራችነት በጣም የሚታወቅ፣ በእንስሳት ሀብት እርባታ በጣም የሚታወቅ እንደዚሁም ደግሞ በቡና ልማት የሚታወቅ ዞን ነው። ስለዚህ የችግኝ ተከላ ስራችንን የተሻሻለ የቡና ችግኝ በመትከል ነው የጀመርነው። እንዳያችሁት አካባቢው እርጥበት አዘል አካባቢ ነው። ብዙም ለዝናብ እጥረት የማይበገር አካባቢ ነው። ከዚህ አንጻር ቀደም ሲል የተጀመሩ የአረንጓዴ ልማት አሻራ ስራ በተለይ ችግኝ ስራ ተከላ ዝናቡ እስኪወጣ ድረስ ክረምቱ እስኪወጣ ድረስ በተደራጀ መንገድ ቀጥሎ ባሉ መዋቅሮቻችን በሁሉም እንዲጠናከሩ የፓርቲ መዋቅር ስራችንን በመስክ ጉብኝት በችግኝ ተከላ ጀምረናል። ከዛ በኋላ በብልጽግና ፓርቲ በፓርቲው ፕሬዝዳንት ትልቅ ኢኒሼቲቭ ተደርጎ ከሚወሰዱ ጉዳዮች አንዱ ድሃን ማገዝ፣ አቅመ ደካሞችን እንባ ማበስ፣ አቅም የሌላቸውን ሰዎች ቤታቸውን ጓዳቸውን መሙላት የሚል አንዱ እሳቢያቸው ስለሆነ ይሄ በተለይ ደግሞ ብልጽግና ከሚከተለው ሰዋዊ ባህሪም ጋር ተያይዞ ሰው ተኮር ባህሪም ጋር ተያይዞ የሚሰራ ስራ ነውና ይሄም ከአመታት በፊት ተጀምሮ እየተጠናከረ ደረጃውን እየጠበቀ እና ጥራቱን እየጠበቀ የመጣ ስራ ነው። ከዚህ አንጻር ዘንድሮ የአቅመ ደካማ ቤቶችን በእድሜ የገፉት አረጋውያን ጧሪ የሌላቸው በጥንቃቄ የተለዩትን እንደ ብልጽግና ፓርቲ የደቡብ ቅርንጫፍ ጽሕፈት ቤት 2 ቤቶችን ተለይተው በከተማው ተሰጥቶን እነዚያን በይፋ ስራውን አስጀምረናል። 2ቱም ሴት እናቶቻችን ናቸው። ደጋፊ የሌላቸው ናቸው። ስለዚህ ለነዚህ ዜጎች በመጦሪያ እድሜያቸው ብርድ ሳይመታቸው ዝናብ በላያቸው ላይ ሳያፈስ በሞቀ ጎጆ ቀሪ ጊዜያቸውን እንዲያሳልፉ የሚያስችል ቤት አስጀምረናል። የተሟላ ፈርኒቸርም ጋር በአጭር ጊዜ የምናስረክበው ይሆናል። ከዚህ ጋር ተያይዞ በጎፋ ዞን ሳውላ ከተማን ጨምሮ 66 ደረጃቸውን የጠበቁ ቤቶች እየተሰሩ ናቸው። በሳውላ ከተማ 6 ቤቶች እየተሰሩ ያሉትን በአካል ዞረን አይተናል። ጣሪያ ስራ ብቻ የሚቀራቸው ሁሉም በብሎኬት የሚሰሩ ቤቶች ናቸው። ስለዚህ ከዚህ አንጻር የአቅመ ደካማ ቤቶች ግንባታ ስራም በተፋጠነ ሁኔታ በተደራጀ መንገድ ፍትሃዊ በሆነ መንገድ የድሃ መርጦ እየሰሩ ያሉበት መሆኑን ለማረጋገጥ ጥረት አድርገናል። ሶስተኛ ያየነው ከሌማት ትሩፋት ጋር የተያዘ ነው። ከ3 ዓመት በፊት ስራ አጥ የነበሩ ወጣቶች ምንም ስራ ያልነበራቸው ወጣቶች በጥቂት የአንድ ቀን ጫጩት በማሳደግ ስራ የጀመሩ ዛሬ ባለ 8 የወተት ላሞች፣ በርከት ያሉ የሚደልቡ በሬዎች እና ጥጃዎች ባለቤት ሆኖ የተሻሻለ የሳር ዝርያ ተክሎ የጥላ ዛፍ ለቡና ተክሎ ቡናም እንደዚሁም ደግሞ ሳርም አልምቶ በ64,000 አካባቢ ካፒታል የጀመሩ አሁን ወደ 3.6 ሚሊዮን በ3 ዓመት ውስጥ መድረሳቸውንና ሀገራችን ከሰራች እጥፍ አርጋ የምትመልስ ሀገር መሆኗን
ያው በተግባር ያረጋግጥንበትና ሀገራችን ከምግብ ተረጅነት ራሷን በምግብ መቻል ብቻ ሳይሆን ደግሞ ስንዴን ኤክስፖርት ማድረግ እንደቻለችው ሁሉ ካሁን በኋላ በኢትዮጵያ የተመረተ የሚል የእህል ከረጢት ካሁን በኋላ ለሌላ ሀገር በእርዳታ ማቅረብ የሚያስችል አቅም እየተፈጠረ መሆኑን አይተናል። ሁሉን ማህበረሰብ ክፍሎችን በተደራጀ መንገድ አመራሩ እያንዳንዱ አመራር ግማሽ ኩንታል እህል እያንዳንዱ አባል እንደዚሁ እየሰጠ ያለበት ሁኔታ መጋዘን በየቀበሌው እንዲህ ባለ ሁኔታ እየተገነባ ያለበት ሁኔታ እቺ አሁን 3000 እህል የምትይዝ መጋዘን ናት። ወለሉ ሰሚንት ዲሆነ እሱም ብቻ ሳይሆን እህሉ ራሱ በጣውላ ላይ እንዲቀመጥ ተደርጎ መንቀሳቀሻ ቦታ ያለው ምንም ቶሎ ብሎ ነቀዝ እንዳይደርስ ተደርጎ በጥራት የተሰራ መጋዘን በየአካባቢው የተሰራ መሆኑን ማረጋገጫ እየሰጠን ነው። ስለዚህ እህልም በጥሩ ጥራት ነው ደግሞ እየታሸገ ያለው በቀላሉ እንዳይነቅዝ ተደርጎ እየታሸገ ነው ያለው። ስለዚህ ሁሉም አካባቢ ከተረጅነት ወደ ምርታማነት ለመላቀቅ በእህል መሰብሰብ፣ በአስተሳሰብ መቀየር ስራዎች እንደዚሁም ደግሞ በገንዘብ በፈንድ ማሰባሰቢያ ገንዘብ ላይ በፈንዱ ላይ ገንዘብ ከመንግስት ሰራተኛ ከአብያተ ክርስቲያናት ከመስጊዶች በደንቡ በክልል መስተዳድር ምክር ቤት ደንብ መሰረት ገንዘብ መቆረጥ ጀምረዋል። ስለዚህ የፈንድ አሰባሰቡ ምህረት በተጠናከረ ሁኔታ እየቀጠለ ያለበት ሁኔታ አለ። ስለዚህ በአጠቃላይ አመራሩ ከላይ ከክልል ጀምሮ በተደራጀ መንገድ እየመራ ያለው ስራ በዞኖችና ከተሞች ደግሞ ውጤት እያመጣ መሆኑን በተግባር ያረጋገጥንበት ነው።